ህይወቴን የቀየሩልኝ 3 አስተሳሰቦች። ህይወቴን እግዚአብሔር ረድቶኝ የቀየርኩት ጥሩ ስራ አግኝቼ ወይም ብዙ ገንዘብ ስላገኘው አልነበረም፣ ወይም ብዙ ሰዎች ለእኔ በጣም መልካም ስለሆኑልኝ አይደለም። መጀመሪያ የተለወጠው አስተሳሰቤ ነበር። እነዚህን 3 አስተሳሰቦች በህይወቴ ላይ ትልቅ ለውጥ አምጥተዋል። አንደኛ፣ ማንም ሰው መጥቶ ህይወትን አይቀይርልህም። ህይወትን የሚቀይር ሰው እየጠበቅ ከሆነ መጠበቅን አቁም። ሌላ ሰው እንዲያድንህ፣ እንዲያነሳ ወይም እድል እንዲሰጥ ብቻ አትጠብቅ። የህይወት ኃላፊነት ከእግዚአብሔር በታች ያንተ ነው። ሁኔታዎችን ሁሉ መቆጣጠር ባትችልም ለሁኔታዎች የምትሰጠውን ምላሽ ግን መቆጣጠር ትችላለህ። ሁለተኛ፣ ምቾት አያሳድግም። እድገት የሚጀምረው ከምቾት ውጪ ስትወጣ ነው። አዲስ ነገር ሞክር። የምትፈራውን ነገር በትንሹ ጀምር። ለመማር ጊዜ ውሰድ። ስህተት መስራት ኃጢአት አይደለም። እንደገና ተነሳ። ምቾት ሰላም ሊሰጥህ ይችላል፣ ተግዳሮት ግን አቅም ይሰጥሃል። ሶስተኛ፣ ዛሬ የምትሰራው ነገ ማን እንደምትሆን ይወስናል። ትልቅ ህልም መኖር ብቻ አይበቃም። የዕለት ተዕለት ልማዶች ናቸው እዛ የሚያደርሱ።